የሆነ ነገር እንድትነግረኝ ፈልጌ ነበር። ተሰቅሏል ኢየሱስ ክርስቶስ ለእኛ መጥቶ ተሰቅሎ ሞተዋል መስቀል ላይ። እኔ እኮ ሙስሊም ነኝ። እንደዛ እንዴት እነግርሻለሁ? እንደዛ ብዬ አላምንም እኮ እኔ። አታምንም? አይ ነው ግን you know much more ከክርስቲያን just ታውቀዋለህ ብዬ ስለማምን ነው። ነው አይኔ እንደዛ ብዬ አላምንም። እንደውም ጥያቄ ነው ያለኝ ራሱ ማለት ነው። ይሄ በአዳም የዘላለም ሞት የሚባለው ኮንሴፕቱ ራሱ የመጣው በአዳም ኃጢአት ነው አይደል? የመጣው ጓድ መቀሌ አይደል? በአዳም የተነሳ ነው የዘላለም ሞት የራሱ ኮንሴፕቱ የመጣው ማለት ነው ጣጣው። አዎ። ስለዚህ በአዳም የተነሳ ከሆነ በአዳም የመጣው የዘላለም ሞት ክፍያ እዳውን የከፈለው ወይም ቤዛ የሆነው ማን ነው ብሎ ነው የሚያምኑት? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ነው። ጥሩ። አሁን ለምሳሌ እኔ 100 ብር ዕዳ ነበረብሽ አንቺ እኔ ላይ ማለት ነው 100 ብር ዕዳ ነበር። ከዛ አሲያ መጣችና በቃ እኔ ከፍልላታለሁ ግን ነፃ ውጣት ብላ 100 ብር ስትሰጠኝ አንቺ ነፃ ትወጫለሽ አይደል? አዎ። ከዛ 100 ብር ከፍላለሁ ብላ አሲያ መጣ በጎን በኩል ካንቺ ጋር ከተነጋገረች በኋላ በሾርኔ መሆኑ ነው 25 ብሩን ሰጣኝ 75 ብሩን ተመልሳ ብትወስደው ዕዳው ተከፍሏል? አልተከፈለም። ኢየሱስ ለዘላለም ነው የሞተው ሲሞት ወይስ ለ3 ቀን ብቻ ነው የሞተው? ለ3 ቀን ነው የሞተው ወይስ ለዘላለም ነው የሞተው? ለ3 ቀን ሞቶ ተነሳ። አዎ፣ ግን ታዲያ ለዘላለም ነው መሞት የነበረበት። የዘላለም ሞት ዋጋው ክፍያው የዘላለም ሞት ነው መሆን ያለበት። ቤዛ ከሆነ አይን ስለ አይን ጥርስ ስለ ጥርስ በሚለው ቤዛ ክፍያ ከሆነ ዕዳው የዘላለም ሞት ከሆነ ከዘላለም ሞት ዕዳው እንትን ማለት ያለበት ለዘላለም ሞት ነበረ መሆን የነበረበት። ግን ኢየሱስ በሶስተኛው ቀን ተነሳ ይላል። ያ ማለት ማጭበርበር ነው የሚሆነው። አልተከፈለም ዕዳው ማለት ነው። ዕዳው መከፈል ያለበት ለዘላለም ነበር ሞቶ መቅረት የነበረበት። ታዲያ ያ ሁሉ መጽሐፍ ቅዱስ ላይ ያለው ኮንሰፕት ያፈርሰዋል ማለት ነው። ይሄ ውድቅ ሆነ ማለት በአንድ ሰከንድ ሎጂካሊ ስጠይቂያቸው አንደኛ። ሁለተኛ ነገር ደግሞ ከኔ ከፋርማሲ መጥቼ የጨጓራ በሽታ ዋጀው አልኩሽ። ምንድነው የምትይኝ አንቺ? ምንድነው የምትይኝ እንደዛ ብለሽ? ምንድን ድገምልኝ። የጨጓራ በሽታ ጨጓራ ያምሻል እንዴ አንቺ? ጨጓራ፣ ስኳር ወይ ደም ብዛት ምን አለብሽ አንቺ? ኧረ ምንም የለብኝም፣ ደህና ነኝ። ምንም የለብሽም። እኔ ደግሞ የጨጓራ የስኳርና የደም ብዛት መድኃኒት ይዤ መጣውና ዋጨው አልኩሽ። ምን ትይኛለሽ? ለምን ብዬ ጠይቃለሁ። ኦኬ፣ ለምን ብለሽ ለምንድን ነው የምትጠይቂኝ? መጀመሪያ ምንድነው ማለት መድኃኒቱን ከመቀበልሽ በፊት መጀመሪያ ስለምን መነጋገር አለብን? ስለ መድኃኒቱ ምንነቱ፣ ለምን እንደምወጣው፣ ለምን እንደምትሰጠው መጀመሪያ በሽተኛ መሆንሽ መታወቅ አለበት አይደለ? ጨጓራ በሽተኛ ሳትሆኚ ደም ብዛትም የስኳር በሽተኛም ሳትሆኚ መድኃኒት የሚለው ላይ ከመነጋገራችን በፊት እኔ አሞኛል ወይስ አላመመኝም ነው ጥያቄው። ክርስቶስ ቤዛ የተከፈለውና የተሰቀለው ለማን ኃጢአት ነው? ለሰው ልጆች ለኛ ብሎ እኮ። ለማን ኃጢአት? ምን ስለመጣ ማለት ለኦሪጂናል ሲል ነው ወይስ ስለሰራ መጀመሪያ? ስለዚህ ማለት ነው የአዳም ኃጢአት በእኛ ሲመጣ ጄኔቲካል ነው የመጣው። ጄኔቲካሊ ወርሰነዋል ከአዳም። ኦሪጂናል ሲል የሚባል ነገር አለ? የውርስ ኃጢአት የሚባል ነገር አለ ነው? ከሌለ በቃ ምንም ጥቅም የለውም ማለት ነው። ስለዚህ የክርስቶስ መሰቀል ምንም አያደርግልሽም። ተመልካች በቀላሉ ካለ ደግሞ ማስረጃ ማቅረብ አለባቸው። ኦሪጂናል ሲል በዘር ሐረግ ውስጥ ክሊር ነው። በቃ ቴንክ ዩ ቬሪ ማች። ተመለሰልሽ? ያ በቃ እንደዛ ነው ማለት ነው። እና በሽታው ሳይታወቅ ህመሙ ላይ ስለ መድኃኒቱ ማውራት አይቻልም። መጀመሪያ በሽታው መታወቅ አለበት። አንድ ሰው ስኳር ህመምተኛ ነኝ እያለ የጨጓራ እንዴት ተሰጨዋለሽ? ህመሙን መታወቅ አለበት። ስለዚህ አሁን ህመሙ ምንድነው? ኦሪጂናል ሲን ነው። ኦሪጂናል ሲን ማለት የውርስ ኃጢአት ነው። ኃጢአት ኔቸር ነው ወይስ ነርቸር ነው ብለሽ ጠይቂያቸው። ግልጽ ያልሆነልሽን አብራራሻል። ኔቸር ነው ወይስ ነርቸር ነው ኃጢአት? ኔቸር አይደለም ኃጢአት። ምንድነው? ነርቸር ነው። በእኛ ነርቸር ነው፣ በእነሱ ኔቸር ነው። ኔቸር አይደለም ኃጢአት፣ ተፈጥሮ ሊሆናችሁ። በእነሱ ተፈጥሯዊ ነው። በአዳም የተነሳ ጄኔቲካሊ አይደለም የሚመጣው። ሳትፈልጊው። አዎ፣ ስለዚህ ሳትፈልጊ ነው። በእነሱ ትምህርት ማለት ነው። መጽሐፍ ቅዱስን ታዩና በእነሱ ትምህርት አንድ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው፣ በአዳም የተነሳ አይደል? ስለዚህ በተፈጥሮ ውስጥ ያለ ነገር ከሆነ ምንድነው? መቆጣጠር ይችላል፣ አለመስራት ይችላል ነው። አንቺ አለመሽናት ትችያለሽ? አልችልም። አለመተኛ ትችያለሽ? ነው። ለምን አለመተኛ ታልቻልሽው? ለምንድን ነው? የተፈጥሯችን እንትን ነው። ኔቸር በተፈጥሮ ላይ ተቀመጠ። ኃጢአት በተፈጥሮ ውስጥ ካለ ኃጢአት ሰርተሃል ተብሎ የሚቀጣበትና የሚጠየቅበት አንዳች ምክንያት አንዳች ቁብ የለውም። ልክ አይደለም።
ስለዚህ እኛ የምንለው በኢስላም አስተምሮት ሰው ኃጢአት ሲሰራ ነው ኃጢአተኛ የሚሆነው እንጂ ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው። ልዩነቱን አየሽው? ልዩነቱን አየሽው? አዎ በጣም ክሊር ነው። እስቲ ድገሚው። ምንድን ነው ያልኩሽ? ሰው ኃጢአተኛ ስለሆነ ሳይሆን ኃጢአት የሚሰራው ከእንትን የፈጠረው ያመጣው ነገር ኃጢአት ሲሰራ ነው ኃጢአተኛ የሚሆነው። ኤግዛክትሊ በቃ ስለዚህ ልዩነቱ አለው ማለት ነው። እኛ ኃጢአት ምንድነው ብለን የምናምነው ነርቸር ነው ብለን ነው የምናምነው። ኃጢአት ማለት አላህ ያዘዘውን መልካም ነገር አለማድረግ፣ አላህ የከለከለውን ክፉ ነገር ማድረግ ኃጢአት ይሰኛል ማለት ነው። ኃጢአት ለመባል መጀመሪያ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር መክሩ ነው ብሎ